ነሱኛ አንዋጋም ብለን መጀመሪያ አከምር ድንጋይ ወርደን ወደ ደብረታቦር ወርደን ነበር ሄደን አዝሮ መልሰው ወሰዱን ከወሰዱን በኋላም ደግሞ ሄደን አደረነ ከመለሰን ጦሩ ተበታትኖ ከመለሰን ስንመጣ ጓዶቻችን አገኘነ የትግራይ መከላካዮች እንኩ ብለን መሳሪያውን አስረክበናል። የተማረኩት ያው ከዚህ ከክምር ድንጋይ ከመጀመሪያ ከዛ መጣን አስገቡን ኔሬሽን ነበር ማቀርብ ነበር በዚህ ሎጂስቲክ ሁኛ ከዛም በኋላ እኛ ጦሩ ተበታተነ እጅ ሰጠነ ሁርለት ገባን እዚህ ከተማ ሁርለት ገባና አደርነ ሰኞ በጠዋቱ ወደ ደብረታቦር ሄድን አንዋጋም ብለን ማለት ነው ሄድነ ሰኞ ስብሰባ ተደረገ ኬላ ተጣለ ማንም ሰው እንዳያልፍ ኬላ ተጣለና ተመልሳችሁ ወደ ውጊያ ተገባላችሁ ተባለ ወደ ውጊያ የማይገባ ሰው ካለ ግን ወደ ኋላ የሚል ሰው ካለ ይመታል ተባለ እኛም ተገደን በመኪና ተጫነን መጣና ከመጣን በኋላ ግን እዚህ ተራራ ለሰቀሉን ዛማዶ ተራራ ማለት ነው መከላከያ በዚያ ኩል ዋጋን እኛ በዚያ ኩል ቦታ ዝጉኝ ተባለ ዘግተን ቁጭ አልን አልተዋጋንም ከዚያም በኋላ መከላከያ በዚያ ኩል ሲሽፈት ሲገጥመው ሲሸነፍ እኛ ወደዚህ በቃኛ ሲጀምር ወደ ሀገራችን ለመግባት ነበር ስንመጣ አጋጣሚ ደግሞ የእናንተ የትግራይ መከላከያ ሰራዊት ከመንገድ ቀደመን ጠርተን ነው እኛ እንደምናልባት እሱ ቋንቋ ስለሚችል ጠራንና ኑ ተረከቡን እኛን መዋጋት ማንችልም አንድ ጥይት ማለት አነፍነደም በእናንተ ላይ ኑ ተረከቡ መሳሪያችን ብለን አስረክበናል። በጀግናው የትግራይ ሰራዊት ላይ የሚሰራጭ የስም ማጠልሸት ተግባራት በፍጹም ከሀቅ የራቀ መሆኑንና ከተማረኩ አንስቶ እስካሁን አስፈላጊውን እንክብካቤ እየተደረገላቸው እንደሆነም ምርኮኞቹ መስክረዋል። እና ዞሮ ዞሮውን የትግራይ ልዩ ኃይል መከላከያ ሰራዊት እኛ ሲወራ በወሬ የምንሰማው ነበር ብዙ ነበር ምንድን ነበር ማለት በቃ እንደዚህ ይገላሉ እንደዚህ ምናምን እኛ ደግሞ ተገደልን ግደሉን በቃ የህግ ሰው ናቸው እኛ ከደርግ ጀምሮ እንሰማለን ደርግ ላይ ይማርካሉ የማረኩትን ሰው እንደውም ደብዳቤ ድጋፍ ይሰጡ ማለት ነው ተጠቃሚ ያደርጉበት አለ እና እንዴት ይገላሉ ብለኛ ዝም ብለቀጣ እጅ እንስተብለን አንድ ጥይት አለፈንዳም እጅ ሰጠን ከዚያ እስካሁን ግን ያለው ነገር በጣም ምርጥ ነው ምክንያቱም እነሱ ከሚበሉት ሁለት ብስኩት ካገኙ አንድ ብስኩት ለኛ አንድ ብስኩት ለራሳቸው የሚያደርጉ እዚያ ኬንዳ ምኝታ ይሰጡናል የሸማት የዝናብ ልብስ ይሰጡናል ዝናብ እንዳይመታን እንዳም ሲል ደግሞ አንዳንድ ቤት ቦታ ላይ ሰፈር ስንገባ ከቤት ያስገቡና ዝናብ እንዳይመታን በደንብ ይዘውና ውለው ወድረዋል። የትግራይ ልጆች አሰቃቂ ናቸው የሚባለው ውሸት ነው። ይሄ አሉባልታ ወሬ ይመስለኛል። እኔ የትግራይን ወንድሞችን እወዳለሁ ታውን ጀምሬ እና የትግራይ መከላከያ ሰራዊት 4 ቀን አብረን ቆይተናል። አሁን ስንዞር እና ኮቸሮን ግማሽ ለኛ ግማሽ ለሱ ያረገ ሲያበላን ሲያጠጣን እኛ ዝናብ እንዳይመታን እሱ ሮኬቱን እየሰጠ የተንከባከበ አብሮ ዙር ቆይቷል እስካሁን ድረስ ማለት ነው። የትግራይ ሰራዊት ዓላማ ይዞ ለመብቱና ለህልውናው እየተፋለመ ይገኛል ያሉት ምርኮኞቹ የፋሽስቱና የተስፋፊው የአማራ ኃይል ሰራዊት ግን ተገዶ ወደ ጦርነት የገባና ዓላማ የሌለው እንዲሁም የገዛ ወንድሙን ህዝብ የሚወጋ መሆኑን ገልጸዋል። ውጊያ ካመረ መከላከያ እንገባ ነበር መከላከያ አገር ድንበር ያስከብር ነበር አሁን ዛሬ ተልኮ ሌላ ሆኖ የገዛ ወገኑ የገዛ ወንድሙ ቢወጋም ማለት ነው እና ወደ መከላከያ እንገባ ነበር እንደዚህ ወደ ውጊያ ቀጥታ ምን ሰማራ ቢኖር ማለት ነው እና ስለዚህ ነው እኛ ወደ ውጊያ ውስጥ አንገባም ብለን የተውነው ማለት ነው። ውስጥ ሚስጥሩ እንግዲህ ዙሮ ብትንትን ነው ያለ እዛ መሪም እንትንም የለውም ብሎ አላማም የለውም አብዛኛ ተገዶ ነው የገባው ስለተገደደ የመዋጋት ፍላጎት የለውም ነው። በአብይና የአማራ ተስፋፊ ኃይል የውሸት ፕሮፓጋንዳ የአማራና የሌሎች ክልል ወጣቶች ተታለው ወደማያገባቸው ጦርነት እንዳይገቡም መልእክታቸው አስተላልፈዋል። አንድ ዜና ላይ ሰሙት ነገር ነበረ ምክንያቱም የትግራይ መከላከያ ቄሶችን ህፃናቶችን ይገላል ሰፈር ለሰፈር ይዞር ምናምን ይባል ነገር ዜና ላይ ከነሱ ጋር ብለን ሰምተናል። ይሄ ግን እንደ ጥቅል እንደ አማራ ህዝብ ይሄ ውሸት እንደሆነ በቃ በጥቅሉ ወታደር ያለ የለ ትግራይን ተዋጋላችሁ ተብሎ የሚመለመል ወታደር ካለ ካሁን ሳጀምሮ እንዲያውቁም በቃ አስፈላጊ እንዳልሆነ ማለት ነው። አይና በዚህ ጉዳይ ላይ እኔ ለአማራ ወጣቶችና እንትን የመጡ ማገዱ እንዳይሆኑ ከኛ መማር አለባቸው ከኛ መማር አለባቸው እና የትግራይ መከላከያ ሰራዊት ይገላል ያርዳል ምናምን ሲባል ነበር። አሁን ግን እንዳየ በወሬ የሰማነውና አሁን ያለነው አንድ አይደለም እና እንዳይገቡ ነው ሰርተው መብላት እንደሚችሉ ነው ማስተላልፈው መልእክት። ያው ነው የምለው አሁን የትግራይ መከላከያ ያው የኛው እህቶቻችን ናቸው ወንድሞቻችን ናቸው እነሱ የራሳቸውን ጣፈንታ ይበሉ እንጂ የሰውን ጣፈንታ አይበሉም እና እነሱን ለመግደል የሚቋቋም ታለ አሁን ስተት ነው እነሱ ጨፈጨፋለሁ ብሎ ለሚቋቋም ታለ ስተት ነው። የትግራይ ህዝብም ደግሞ አማራን ጨፈጨፋለሁ ብሎ አልተደሰም
የፈለገው ሌላ ነው። አሁን ሰማኛ ለኛ ስንሰማ ብልጥጋና ነው እንጂ የፈለግነ አማራን እኛ አልፈለግነም። ጀግናው የትግራይ ሰራዊት በገባባቸው ደማቅ ህዝባዊ አቀባበል እየተደረገላቸው እንደሆነም ይታወቃል።